ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁ? ዛሬ በአዲስ ዩቲዩብ ቻናል ወደ እናንተ መተናል። ያው እናንተም እንደምታግዙን እንደምትተባበሩን በጣም ተስፋ እናረጋለን። ለእናንተ በጣም ቆንጆ ታሪክ ያስተምራል ብለን ያሰብነውን ቆንጆ ታሪክ ይዘን መተናል። እንደምታግዙን ደግሞ ተስፋ እናረጋለን። ያው ታሪካችን እናንተም እንድታግዙን የሚያደርግ ታሪክ ስለሆነ ነው ይዘን የመጣ ነው። ሼር፣ ሰብስክራይብ አድርጉልን፣ ላይክ አድርጉ። እንዲሁም ደግሞ የተሰማችሁን ነገር እንዲህ ነው ያላችሁ እናንተ የፈለጋችሁትን ኮሜንት ስጡን። ከእናንተ የምንጠብቀው ይሄንን ነው። እንግዲህ ዛሬ ይዘን የመጣ ነው ታሪክ ጓደኛዬ ፍሬ ትባላለች። ያው የተዋወቅ ነው ጎረቤቴ ሁና ነው። ያው እኛ ግቢ ውስጥ ተከራይ ሁና መታ ጎረቤቴ ሁና ነው የተገናኘ ነው። በጣም ጥሩ ሰው ናት። እውነት እንደምታዩት ያው እንግዲህ ከፍሬ ጋር እንደ ጓደኛ እንደ ቤተሰብ ጥሩ ጊዜ አሳልፈናል። ብዙ ነገርም ነው የምናወራው። ሚስጥሬ ነው። ያው እንግዲህ ወደ እናንተ ዛሬ ሊያመጣኝ የቻለው ጉዳይ ምንድነው? ፍሬ አንድ ታሪክ አላት የምታጫውተን። ከትግራይ ነው የመጣችው። ከትግራይ እንደመጣች እዚህ እኛ ግቢ ተከራይታ ነው የተገናኘ ነው እንዳልኳችሁ። እና ያው የኔ ገዛም የእናንተ ምገዛም በደንብ ያስፈልጋታል። ምንድነው ምናግዛት ምንድነው ታሪኳ የሚለውን ደግሞ እሷ ትነግረናለች። እንዴት ነሽ ፍሬ? እንዴት ነሽ? እንግዲህ እኔ የመጣሁት ከትግራይ ነው፣ ከአዲግራት አካባቢ ነው የመጣሁትና ያመጣኝ ጉዳይ ደግሞ ጓደኞቼን ፍለጋ ነው። በጣም የምወዳቸው የማከብራቸው የሚያከብሩኝ ጓደኞች ነበሩኝ እዛ አዲግራት ዩኒቨርሲቲ። አጋጣሚ በነበረው ሁኔታ ነው የተለያየ ነውና ለዛ ነው የመጣሁት። እንግዲህ ውዬ ደግሞ አግዝሻለሁ ብላኛለች። እንዴ በደንብ ነው እንጂ ያማግዝሽ። ደግሞ የሚገርማችሁ ዛሬ ራሱ ያው ከታሪኩ ትሰሙታላችሁ። እዚህ ቦታ ያገኛችሁ እረፍት ላይ ሆነን ነው። ለምን ለዩቲዩብ አናስተላልፈውም ይሄንን ጉዳይ? ያው ቤተሰቦቻችን ደግሞ በጣም ያግዙናል ይረዱናል ብለን ስላሰብን ነው ወደ እናንተም የመጣ ነው። እኛም ያው አረፍ ብለን ነው እዚህ ጥላ ቦታ እንደምታዩን። ፀሐዩ በጣም መጥቶናል በፍሬ ጉዳይ ምናምን እና በቃ ብቻ እንረፍ ብለን ነው እዚህ ያረፍነውና እስኪ ወደ ታሪክሽ እንግባ ፍርዬ። አጫውሽን በደንብ እስኪ ታሪክሽን። ያው ተመልካችም እኔም ሁላችን በደንብ እናግዝሽ። በደንብ አድርገሽ ታሪክሽን ለተመልካች ንገሪልን። እሺ እንግዲህ እኔ መጣሁት ከአዲግራት ነው ብያለሁ። አማርኛዬ እንግዲህ አዲስ ነኝ፣ መስማት ተሰሙታላችሁ፣ ግን በደንብ ጥርት ያለ አማርኛ አይደለም ማወራው። ስለዚህ ይቅርታ አልጠይቅ ወይስ? ለነገሩ ያሳደገኝ ቋንቋ ስላልሆነ ችግር የለም። እና ጓደኞቼ አንዱ አብይ ይባላል፣ አንዱ ደግሞ አክሊሉ ይባላል። እነሱ እዛ አዲግራት ዩኒቨርሲቲ ተማሪዎች እያሉ ነው የምንተዋወቀው። እኔ ደግሞ እዛ ነዋሪ ነኝ ማለት ነው። እና በጣም እኛ ቤት እንደ ቤተሰብ ነበሩ ልጆቹ። ለኔ ደግሞ እንደ ወንድሞቼ እንደ ጓደኞቼም ነበሩ። ተማሪ እያለሁ እነሱም ያስረዱኝ ነበረ፣ ብዙ ነገር ነበርና በሁኔታው ነገር ነው የተለያየ ነው። ከዛ በኋላም ስልካቸው አይሰራም። ማህበራዊ ሚዲያም ፈልጋቸው አጣዋቸው። ፎቶም አጋጣሚ አንደኛው ነው እንጂ አንደኛው አልነበረኝም። ለዛ ነውና እናቴም አፋልጉኝ ልጆቼን ጠፍተውኛል፣ ስለዚህ ፈልጉ ብላለች እናቴ። እና አሁን ተስፋ አደርጋለሁ እናንተም እንደምታግዙኝ። አብዬ የቡታጅራ ልጅ ነው፣ አክሊሉ ደግሞ የአዲስ አበባ ልጅ ነው። እዚህ ካሳንቺስ መሆን ነግሮኛል፣ ግን የት ሰፈር እንዴት ደግሞ ካሳንቺስ ፈርሰዋል፣ የት እንዳለ ምናምን ማቀው ታሪክ የለም። እና እስኪ ካሳንቺስ ሄደን ምናምን እንፈልጋለን። እስኪ ፍርዬ ማለት አሁን እኛ ማወቅ የምንፈልገው ምን መሰለሽ? ምን አይነት ነገር ማለት አሁን በአሁን ሰዓት እንደዛ አይነት ጓደኛ ማግኘት ከባድ ነው። ያኔ በጦርነቱ የተለያያችሁ ናችሁ፣ ስልክ ተዘግቶብሽ ነው ያው ማለት ከዛ ጊዜ ጀምሮ ተለያይታችሁ ጓደኛን መተሽ እንደዚህ መፈለግ በጣም የሚገርም ነው። ማለት ምን አይነት ጓደኛ ማቾች ብትሆኑ ነው? እናትሽ ቤትስ ምን ብታሳልፉ ነው? እንዴት እናንተ ቤት ሊያርፉ ቻሉ? እስኪ ይሄን ብትነግሪኝ ፍሬ። ታሪኩ ብዙ ቢሆንም እኛ ቤት የገቡት የሆነ ጊዜ ዩኒቨርሲቲ ላይ የሆነ ግርግር ነበረ። ዩኒቨርሲቲው ደግሞ ከውጭም ተዘግቶ ነበር፣ ከውስጥ ያሉ ደግሞ በውስጥ ተዘግተው ነበር። እና እነሱ ደግሞ እኛ ቤት ትንሽ ይቀራረቡ ነበር። ያኔ
እኛ ቤት ገቡ። ከዛ በጣም ተቀራረብን። በጣም በተለይ ከአክሊሉ ጋር ከአብዩ ጋር ጓደኛሞች ነበርን። ከአክሊሉ ጋር ደግሞ ብዙ ጊዜ እናወራ ነበረ። ስልሽ ብዙ ወሬ እናወራ ነበር። በዛ ላይ እኔ በጣም ወደው ነበር። ግጥም ጽፎልኛል ምናምን በጣም ብዙ ነገር ጽፎልኝ ነበር። እየወደድሽ ነው ወደዚህ የመጣው? አዎ ፍቅርን ሳትገልጪ ከባድ ነው። ሳልገልጽ መጣ። እሱም የሆነ ነገር እነግርሻለሁ ብሎኝ ነበር የዛኔ አካባቢ። መቼ ነው ይሄ ማለት ጦርነቱ የነበረው መቼ ነበር? 2013 ነበር ጦርነቱ የጀመረው። እነሱ ወደዚህ መቼ መጡ? 2013 ነው የመጡት። አዎ። እና ከዛ በኋላ ተገናኝታችሁ አታውቁም? እንደዋወል ነበር። ከዛ በኋላ ስልክ እስከሚዘጋ ድረስ 2014 ምናምን ነው የተዘጋው ስልክ። በስልክ እንደዋወል ነበር። በአካል ግን በቃ ከዛ በኋላ ተገናኝተን አናውቅም። ስልክም ተዘጋ በዛ አጋጣሚ። ከዛ በቃ ስልካቸው አይሰራም። ስልክ ከተከፈተው በኋላ ራሱ ስልካቸው አይሰራም። ሁለቱንም ጓደኞችን አግኝተሽ አታውቂም? ከዛ በኋላ አግኝቻቸው አላውቅም። ከባድ ነው። እሺ ግን ቆይ ማለት እነሱ እንዴት እናንተ ማለት እናትሽ እንዴት ሊያስገቧቸው ቻሉ ነው? አሁን ከዩኒቨርሲቲ ወጣ በጣም የሚገርም እናት ናቸው ያሉሽ። በነገራችን ላይ የሚገርም ቤተሰብ ነው። እንደዚህ ይሄ ሁሉ ነገር አጋጥሟቸዋል ብሎ እንደ ልጅ አይቶ መቀበል እውነት በጣም የሚገርም እናት ነው ያሉሽ። በዛ ላይ ደግሞ አሁን በቃ ለዛች ላሳለፏት ጊዜ ብለው እንደ ልጅ እና እንደ እናት ተያይተው ልጆችን ፈልጊ ማለታቸው እውነት ይገርማል። በጣም በጣም መልካም እናት ነው ያሉሽ። እና ደግሞ ዩኒቨርሲቲው ስትማሩ ምን አይነት ጓደኛማቾች ነበራችሁ? እስኪ እኔ እኮ እዛ ተማሪ አይደለም፣ ዩኒቨርሲቲ ተማሪ እኮ አይደለም። እነሱ ናቸው እንጂ እኔማ ኤሌመንተሪ ነበር የምትገናኙት? ሃይ ስኩል ነበርኩ። ውጪ ትገናኙ ነበር? ውጪ ነው የምንገናኘው። እኛ በር ላይ አካባቢ ስለሆነ ቤታችን እዛ ነበር የምንገናኘው እኮ። ያው ብዙ ጊዜ ትገናኙ ነበር ነው እና ያው ምን አይነት ነገር አሳልፋችኋል? በጣም ብዙ ነገር አሳልፈናል። በጣም ብዙ ያኔ እኔም ትንሽ ልጅ ብሆን ግን ጓደኛሞች ነበርን። በጣም ከምልሽ ከምታስቢ በላይ ጓደኛሞች ነበርን። እውነት በጣም ደስ የሚል ያው በነገራችን ላይ አንቺም በጣም መልካም ሰው ነሽ ፍርዬ። እኔ አሁን ቅርብ ጊዜ ነው ያወቅኩሽ። ቢሆንም ግን በቃ እውነት በጣም ጥሩ ሰው ነሽ፣ በጣም ጥሩ ጓደኛዬ ነሽ ለኔ። እኔ እውነት ነው የምልሽ ስላገኘሁሽ በጣም ደስ ብሎኛል። እንዳንቺ አይነት ጓደኛ ስላገኘሁ በጣም ደስ ብሎኛል። እኔ በጣም እድለኛ ነኝ እውነት አንቺን ማግኘቴ በጣም እድለኛ ነኝ። ሌላ ሰው ቢሆን በአሁኑ ሰዓት እንደዚህ ማን ያግዛል? አንቺ ስለሆንሽ ነው እንጂ። አዎ አንቺም ጥሩ ሰው ስለሆንሽ ነው። እና እንግዲህ እስኪ ውድ ተመልካቾቻችን እኔና ፍርዬ በምንችለው አቅም አለ የተባለበት በሶሻል ሚዲያ በብዙ ነገር አፋልገናል። ያው እንደምታውቁት አሁን ላይ ብዙውን ሚና የሚወስደው ሶሻል ሚዲያ ነውና በሶሻል ሚዲያ በደንብ አፋልገነዋል እና ልናገኘው አልቻልንም። ከምንም በላይ እንዳናገኘው ያደረገ ምንድነው ስልኩ ሲዘጋ ፌስቡኩ፣ ቴሌግራሙ ብዙ ነገሩ ጠፍቷል። ምክንያቱም ያው ትንሽ ራቅ ብሏል ጊዜው እና በምንም ልናገኘውም አልቻልንም። ያውቁታል በሚባሉ ሰዎችም ጓደኞቹ በሚባሉ ሰዎችም እየፈለግነው ነበር። ያው የጠፋውን አብሮት ወደዚህ የመጣውን ጓደኛው ማግኘት አልቻልንም። እስኪ የተለያየ ቦታ ከዚህ በኋላ ልንፈልገው ነው እንግዲህ የወሰንነው። አብራችሁን ፈልጉ ነው የምንለው። ያው እኔና ፍርዬ እውነት ነው የምላችሁ ከተዋወቅን ጀምሮ ይሄን ታሪኳን ከነገረችን ጀምሮ አርፈን አናውቅም። በቃ ፀሐይ ነው በጠዋት ወተን እሱን ስንፈልግ ነው የምንውለው። እንግዲህ ፍለጋችን እስካሁን አልተሳካም። ወደፊት ይሳካል ብለን ተስፋ እናደርጋለን። እናንተ ቤተሰቦቻችንም ደግሞ እንደምታግዙን ተስፋ አለን። እናንተም ደግሞ በዚህ አጋጣሚ ውይም በጣም ነው ማመሰግንሽ። እውነት ጓደኛ ልክ እንደ እህት እንደ ቤተሰብ ሆና ነው ያገዘችኝና እውነት እህት ነች በቃ ከምታስቧት በላይ ማለት ነው። እና አሁንም እስኪ ካሳንቺስ ትንሽ ዞር ብለን እንፈልጋለን። ካገኘነው ደስ ይለናል። እኔ ከመጣሁ ትንሽ ቆይቻለሁ። ስራውን ምናምኑን ለመስተካከል ነው እንጂ ከመጣሁ እዚህ ራስ እኮ ትንሽ ግን ፍርጌኔ አንድ ጥያቄ አለኝ። እንዴት እስከ ዛሬ ማለት 2014 ረጅም ጊዜ ነው። አሁን እስካሁን እስከ 2018 4 አመት ነው። እንዴት መተሽ ልትፈልጊው አልቻልሽም ነው? ትምህርት አልጨረሽም ነው በሰዓቱ? አንቺ ግን እኮ ስልክ ራሱ እኮ 2015 ምናምን አካባቢ እኮ ነው የተከፈተው። ወደ ግማሽ አካባቢ ነው የተከፈተው። ከዛ በኋላ ደግሞ ነገራችን ለመስተካከል ምናምን ታውቂ የለ ከትግራይ እዚህ ለመምጣት በጣም ይከብዳል እኮ። እውነት ነው። እዚህ መተሽ ብዙ ፈተና አይተሻል። አዎ እዚህ መጥቼ ራሱ በጣም ተፈትኛለሁ። በጣም ብዙ ነገር አሳልፌያለሁ ነው ለዛ ነው የቆየሁት። ፍርዬ ጠንካራ ሰው ነሽ በነገራችን ላይ ማለት ወደ እኔን ከማግኘቷ በፊት ወደኛ ግቢ ከመምጣቷ በፊት
አንድ ቤት ተከራይታ ስኖር ነበርና ያው ገና እንደመምጣቷ እንደመጀመሯ ብዙ ነገር አሳልፋለች። ያው ታውቁታላችሁ እዚህ ሀገር ገና መታ ስራ መፈለጉ፣ ቤት መፈለጉ፣ እቃ ማሟላቱ በጣም ከባድ ነው። እኛ ራሱ አሟልተን አሁን ኑሮ እንደምታውቁት በጣም ከባድ ነውና ያው ፍርዬ ብዙ ነገር አሳልፋለች። በጣም ጠንካራ ሰው ናት። በዚህ ልክ እንደሞ ሰው መፈለግ መቻል ምን አይነት ልብ ያላት ሰው እንደሆነች ነው የሚያሳየን። እናም ያው እንግዲህ እናንተም ትብብራችሁን እንፈልጋለን። ሼር አድርጉልን፣ ሰብስክራይብ አድርጉልን። ያው ቶሎ እንድናገኘው ደግሞ ጸሎት አድርጉልን። በዚሁ የእናንተ ጸሎት ደግሞ ይርዳን እንላለን። እንግዲህ በሚቀጥለው ቪዲዮአችን ካሳንቺስ ይገኛል ተብለናል። እንግዲህ ወደ ካሳንቺስ ነው የምንሄደው። እናመሰግናለን። ሂዊ አንቺ ደግሞ በጣም ነው ማመሰገንሽ። እውነት ችግር የለም ግዴታዬ ነው ይባላል እና ቤተሰቦቻችን እንግዲህ አግዙን። እናንተ ሰብስክራይብ አድርጉልንና እነሱም አጋጣሚ ይሄን ቪዲዮ ካዩት ምናልባት አይታወቅም ራሳቸው ሊደውሉ ይችላሉና እስኪ አድርጉት እናንተ። እኔ እና እሱ በጣም ብዙ አሳልፈናል። በጣም ብዙ ሂዊ ከምታስቢው በላይ ምንድን ያሳለፋችሁት? እኛ ምንስ የፍቅር ህይወታችሁን ምንድነው እንዴ? ተመልካች የፍቅር ህይወት ሲለው አይደለም። አይ የፍቅር እንዴ አንቺ ጓደኛነት ነበረ። አዎ እኔ ወደው ነበረ፣ ግን እሱ የሚያስበው አላቅም፣ ግን የሚወደኝ ይመስለኝ ነበረ። እንዴት ነው አብረን ስትገናኙ ምናምን ላንቺ የሚያሳይሽ ነገር እንዴት ነበር? ማለት የምር እንደኔ ሰማዩን ብለሽ አስበሽ ታውቂያለሽ? አዎ ብዙ ጊዜ አስቤያለሁ። ለምሳሌ ግጥም ጽፎልኝ ነበር። ኧረ እባክሽ እውነት በጣም ደስ ግጥም ግን እስካሁን አላስነበብሽኝም። አንድ ቀን አስነብብሻለሁ፣ ችግር የለውም። እንዴት ነበር ታዲያ? ማለት ከግጥሙ አንቺ ምን ተረዳሽ? ለምሳሌ እኔ ከግጥሙ ፍቅር ያለበት ነበር የሚመስለኝ። የፍቅር ግጥም ነው እንዴ? አዎ በቃ መነጋገር ነበር። አሁን እናንተን ያቃታችሁ መነጋገሩ፣ ተፋፍራችሁ ነው። ደግሞ መጨረሻ ወደዚህ ሊመጣ አካባቢ እኮ የሆነ ነገር እነግርሻለሁ ብሎኝ ነበር። ያን ነገር ሳይነግረኝ ሁሌም ነው የማስበው ምን ይነግረኝ ይሆን ግን ይሄ ልጅ አጥያለሽ። ምንድነው የምትነግረኝ ነው አላልሽ? አዎ ብዬዋለሁ፣ ግን ሌላ ቀን ምናምን አለኝ። በቃ በዛው ተለያየ። ምን ይሆናል ከሽ ተቀምጨሻው? ለምሳሌ እናንተ ይመስለኛል አብራችሁ ታወሩ ነበር? አዎ በጣም እናወራ፣ ካፌ እንሄድ ነበር። መናፈሻ አለ አዲግራት፣ በጣም ትልቅ መናፈሻ አለ። እሱ ጋር እንሄድ ነበረ። የእናንተ ነበረ በየቀኑ እየሄዳችሁ? አዎ ጓደኛው ሶስታችን ሁሌም አብረን ነን። እሱ ደግሞ ወደ ቤት ይመጣ ነበር አልፎ ምናምን። እናንተ ቤት? አዎ ይመጣ ነበር። እናትሽ እንደምትወጂ ያውቁ ነበር? አይ አታውቅም። ጓደኛዎች ሆነን ነው ምናምን ነው የምታውቀው። ትምህርት ምናምን እንደሚያስረዳኝ ነው የምታውቀው እንጂ ሌላ የምታውቀው ታሪክ የለም። እናቴ ላስጠና ብሎ ገብቶ ነው እንትን እንደዚህ አሁን እስካሁን ድረስ እንደዚህ የሚያስፈልግሽ? አዎ ግን እኔ እና እሱ በጣም እንትን ያልነው እኮ ያ 2 ሳምንተኛ ቤት የሰነበቱት ያ በዛ ነው። በጣም እንትን የተቀራረብ ነው። 2 ሳምንት ላይ ነው የቆዩት? አዎ 2 ሳምንት ነው የቆዩት እኛ ቤትና ለዛ ነው እናትሽማ እንደዚህ ነው የምትነግረኝ። አዎ ልክ እንደ ልጆቿ ነው። ልጆቼ ግን የት ይሆን ያሉት? ለምንድን ነው ስልካቸው የማይሰራ ምናምን ትላለች ሁሌ። ነው በነገራችን ነው ወለድ እኮ ፍርዬ ቋንቋ ነው ታውቂያለሽ? አዎ በጣም ልክ ቋንቋ ነው። ልክ አሁን አንቺ እንደ እህቴ ሆንሽ ነው ወለድ ቋንቋ ነው። ዋናው የሰው ልጅ ተግባብቶ ተዋዶ መኖር ከቻለ ምንም በቃ ተዋለሽ አልተዋለሽ ምንም ነው። ማናችንም እኮ ከእህት ወንድሞቻችን አይደለም የሚኖርነው ከጎረቤታችን፣ ከሰፈራችን ሰዎች፣ ከአካባቢያችን፣ ከስራ ባልደረቦቻችን ተዋደን ነው እየኖርን ያለ ነው አይደል? አዎ በቃ ቀርሞ ደግሞ እኮ ምንድነው የሚባለው? ጎረቤት ነው ቀርሞ በሚደርሰው፣ ጓደኛም ነው ቀርሞ የሚደርሰው ይባላል አይደል? አዎ በጣም እንዴ መቼ ሳውን አንቺ ዚዮን ነገር ብትሆኚ ከአዲግራት እስኪመጡ ያው እኛ አለን ጎረቤት ባንደሽ እኮ ጓደኛ እኛ አለን። ያው ቀርሞ የሚደርሰው ቅርብሽ ያለ ሰው ነው። ከሁሉም በላይ ደግሞ አንቺ አለሽ። አይ የምር ግን ፍቅራችሁ በጣም አስቀንቶኛል። ያው ስለሽ እናንተስ እሺ ያው ወይ እሱ አንቺን ባይን ወዶሽ ሆነ አይሁን አልታወቀም እስካሁን። አንቺ እንደወደድሽ ብቻ ነው ያወቅነው። ግን ምንድነው ያንቺ ይገርማል በጣም ጓደኛው ራሱ ማለት ከጓደኛው በዚህ ልክ አሁን አንቺ መቼም እሱን ፍለጋ ብቻ ነው የምጣሽ ጓደኛው ምን ፍለጋ ይመጣሽ? አዎ ሁለቱንም በጣም ነው የምወዳቸው ስልሽ ያኛው በፍቅር አይና ያዋለው እንጂ ያኛውም እኮ በጣም ነው የምወደው። እሱ ነው ማለት ምን አይነት ነው ምንድነው ምን አይነት ጓደኝነት ቢሆን ነው በዚህ ጊዜ እንደዚህ አይነት ጓደኝነት አለ ወይ ያልኩኝ እኮ እያሰብኩኝ። አዎ አለ ስልሽ እኔ በእኛ በሶስታችን ነው ያየሁት ጓደኝነት እና በጣም ደስ የሚል ጊዜ ነበር ያሳለፍነው። አባ ዘወንጌል ሁላ አብረን ሄደናል። አባ ዘወንጌል ታውቂያለሽ? እንጃ ሲባል ሰምቼ ነው የማውቀው። አዎ አባ ዘወንጌል ሄደን እናውቃለን።
ትልቅ አባት ነበሩ። እሳቸው ጋር አክሱም ጽዮንን ሄደን እናውቃለን አብረን ብዙ ነገር አሳልፈናል። አንቺ ይዘሽ ጊዜ ጸሎት ታረጊያለሽ? ይሄን ለኔ አድርገውኛል። ግዴታ ነው እኮ። ጸሎት እናደርግ ነበር እና ያን ሁሉ ታሪክ አሳልፈሽ እንደዚህ ተጥፋፍተሽ መቅረት ማለት በጣም ከባድ ነው። እውነት ሁሌም ነው የማስባቸው ሁሌም። ያው አንቺ ስለሽ እንደው ልበቀናም ስለሆንሽ ያው አሁንም ድረስ እኮ ማለት ማንም ሰው የሆነ ሰው ሊያፈቅር ይችላል ምናምን፣ ግን በዚህ ልክ አሁን ከዚህ ሁሉ አመት በኋላ ፍለጋ መምጣት እኔ ገርሞኛል የምር። ያው ያኔም ራሱ በጣም ከባድ ጊዜ ስለነበረ ነው እንጂ ስልሽ እንዴ ለምን ሰማው ራሱ ከባድ አንዴ ፍርያንሽ ኮንዳው ማለት ነው እዛው ስለምትኖሪ ምናምን ነው። እዚህ ራሱ ለምን ሰማው ለኛ ከባድ ነበረ። በጣም ከባድ ጊዜ ነበረ። ግን ጊዜው ብቻ ሳይሆን ያን ነገር ከተፈታ ራሱ ብዙም ስራም የለም ምናምን ይከብዳል እዛ በጣም እና እሱ ነገር ቶሎ ላለመምጣት ያደረገኝ እሱ ነው። ቤተሰብ ምናምን ለማገዝ ሲባል የግድ ታላቅ ነሽ እንዴ ለቤቱ ፍሬ? አንድ ወንድም አለኝ ታላቄ። ሴት ታላቃችን ነሽ? ሴት ታላቅ እኔ ነኝ። ያው ኃላፊነትም ነበረ? ኃላፊነትም አለ በጣም አለ። አሁን ራሱ አለ። ያው ሴቶች እናግዛለን በሰራ እንደምታይ አይሞላ እኔና አንቺ ለመውጣት ስንት ሰዓት ነው የሚፈጅብን ከቤት? በጣም ይሄን ስል አይደለም ቤተሰብ ጋር ቀርቶ ቤት ውስጥ ራሱ አሁን ያንን ስል ይሄን ስንል አይሞላልንም። ያው አሁን ራሱ ሰዓት ነው የምንወጣው አርፍደን እስኪ ስራ እንኳን ስንሄድ ሁሌ እንዳረፈድን ስራ ራሱ ሁሌም እንደተቀጣን አይደለ? ሁሌም እንደተወራብን ለምንድን ነው ቶሎ የማትመጡት ምናምን እየተባልን ነው እና እንታረማለን። ተመልካቾች ይሄ ልክ ነው እያልን አይደለም። ያው አይሞላልንም በቃ ወደዛ ስንል ወደዚህ ምንም አይሞላልንም። የሴቶች ጉዳይ ነው እንግዲህ ምንም ማርፈድ ፈልገን አይደለም እና ይውዬ አሁን የት ይሆን ያሉት? ግን ይገኛሉ ፈርዬ እንዴ በዚህ ፍለጋችንማ ገና እንዴ እንዲማ ዝም አንልም እንዴ ገና ተመልካች ራሱ ሊያግዘን አይደል እንዴ? እሱማ ያግዘናል እንዴ። ሰብስክራይብ ሼር ካደረጉ ራሱ እኮ ትልቅ እንትን ነው እገዛ ነው በእውነት እገዛ ነው። ይቅርታ ለአማርኛዬ እንግዲህ ይቅርታ ቢጠይቅ ያለው እኛ ተመርሰናል ፍርዬ። አማርኛሽ ነው ወደዋለሁ አማርኛሽ እንኳንም እንደዚህ ሆነ ነው የምለው እንደው ተመልካቾችም እርግጠኛ ነኝ ሲሰሙት ይሄን አማርኛው እንደሚወዱት ተስፋ አረጋለሁ። እንግዲህ ውድ ተመልካቾች ከፍርዬ ጋር ያው እንዲህ ነው ቀን ሙሉ ስናሳልፍ የምንውለው። ነገር ላይ እንዲሁ የሳቅን ነው ያው የሆዷን በሆዷ ይዛ ፍርዬ ሰው እንዲህ መከፋቷን እንኳን ሰው እንዲያቀባት የምትፈልግ አይነት ሰው አይደለችም። ያው ከዛ ጊዜ ጀምሮ እያሳለፈችው ያለችው ነገር በጣም ከባድ ነው በእውነት ነው የምላችሁ። በቃ እኔ ያው አብሬያት ስለመሆን ብዙ ነገር አያለውና በጣም ከባድ ነገር ነው እያሳለፈች ያለችው። ብቻ እኔ እንጃ እግዚአብሔር ይርዳት ነው የምለው። ይህንን ያህል ፍቅር ይህንን ያህል ውዴታ የእውነት በጣም የሚያስቀና ነው። እናንተም ታውቃላችሁ አሁን በዚህ በከፋ ጊዜ ጓደኛ በጠፋበት ጊዜ እንደዚህ አይነት ጓደኛ ማግኘት ከዚህ ሁሉ አመት በኋላ ጓደኞቼን ልፈልግ ላግኝ ብሎ በዚህ ልክ መፈለግ እንግዲህ ለሁላችንም እንደዚህ ጥሩ ጓደኛ ይስጠን እላለሁ። አሜን። ሁላችሁ እንደዚህ ሳቂታ ናት። ያው እንዲህ ስንስቅ ነው መንገድ ላይ እንግዲህ ፍለጋችን እንደዚህ ነው የምናሳልፈው። በቃ እንግዲህ እየሳቅን ምናምን እና ፍርዬ በጣም በእርግጠኝነት እኔ ቃል እገባለሁ ፈልጌ ለማግኘት ጓደኞቿን እዚህ ያሉት ጓደኞቼም ቤተሰብም ብዙ ሰው ሁሉ እናንተም ጭምር እናንተ ውድ ቤተሰቦቻችንም እንደምትረዱን ተስፋ አረጋለሁ። ከአዲግራት ድረስ እዚህ መታ እነሱን ለማግኘት ስራውን ፍለጋ ታውቁታላችሁ ብዙ ነገር አሳልፋለችና ፍርዬን እንርዳት እላለሁ። ለነበረን ቆይታ በጣም ነው ማመሰግነው። ግን ከማመስገንሽ በፊት በዛው እንትን ማለት አግዙኝ እንትን እንዲያዩት ቪዲዮ እንዲያዩት ሼር ሰብስክራይብ አድርጉ። ሼር አድርጉላት በእውነት በጣም ሼር አድርጉልኝ። ሼር አድርጉልኝ። እናንተ ምናልባት ቪዲዮውን ሊያዩት ይችላሉ ልጆችና እኔ የድሮ ስልኬን ያዝኩት ሊደውሉ ይችላሉ እና እስኪ አግዙን በእናታችሁ። እናንተ ሼር ካረግ አሁን ይሄ ቪዲዮ በደንብ ሼር የምታረጉልን ከሆነ ያው አሁን ታውቃላችሁ ሶሻል ሚዲያ የማይጠቀም የማያይ ሰው የለም። እነዚህ ልጆች ስልካቸውን ቀየሩ እንጂ ስልክ አይጠቀሙ ማለት አይደለምና በደንብ ስልክ ዩቲዩብ እንደሚያዩ ቲክቶክ እንደሚያዩ ቲክቶካችንም ላይ እንለቀዋለን ይሄንን ቪዲዮ። ምክንያቱም ብዙ ሰው ቲክቶክ ቀን ሙሉ ሲጠቀም ነው የሚውለውና በዚህም እንዲያዩን እናደርጋለን። ግን በቃ የእናንተ ትልቅ ትብብር ያስፈልገናል።
እቺ ልጅ ያው እንግዲህ በሰው ሀገር መታ እየተንከራተተች ነው እና ያው እናግዛት። ሼር 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 እናድርግላት እላለሁ። አመሰግናለሁ። ስለ ሁሉም ነገር በጣም ነው የማመሰግነው እናንተ። ያው እንግዲህ ነገ በካሳንቺስ እንገናኛለን በሚቀጥለው ቪዲዮ። ቸርንሰንት እሺ፣ መልካም ቆይታ፣ መልካም ስንብት ነው የሚባለው። አማርኛ አስተምርኛ አንቺ ደግሞ ዘማት በይ። መልካም ቆይታ። አሁን ቆንጆ ነው እሱ። እሺ ውድ ተመልካቾቻችን እናመሰግናለን።